በቀላል ዘዴ ዩቲዩብ ቻናሎትን መክፈት ይችላሉ። አንድ ዩቲዩብ ቻናል ለመክፈት ምን ያስፈልጋል? ሰላም ጓደኞቼ፣ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬም በተጠየቁት ጥያቄ መሰረት ወደ እናንተ መጥቻለሁ። ዩቲዩብ ቻናላችንን እንዴት መክፈት እንችላለን? ማንኛውም ሰው የራሱ ዩቲዩብ ቻናል መክፈት ይፈልጋል። ይህንንም በተመለከተ ዛሬ ለእናንተ አሪፍና በቀላል ዘዴ እንዴት ዩቲዩብ ቻናላችንን መክፈት እንደምችል አሳያችኋለሁ። በመጀመሪያ ዩቲዩብ ቻናል ለመክፈት ስናስብ አንደኛ ብዙ ነገሮች ይጠብቁናል። ዩቲዩብ ቻናል ስለከፈትን ብቻ ገንዘብ ሊከፈለን አይችልም። አንድ ሰው ዩቲዩብ ቻናል ከፈተ ማለት ዩቲዩበር ሆነ ማለት አይደለም። ማሟላት ያለበትን ነገር ማሟላት አለበት። ምሳሌ አንድ ዩቲዩበር ምን ማሟላት አለበት? ትዕግስተኝነት ይጠይቃል። ብዙ ጊዜ ዩቲዩበር ለመሆን ሰው እስከሚመጣልን ሰብስክራይባችን ከፍ እስከሚል ድረስ ብዙ ቻሌንጅ ልናልፍ እንችላለን። ብዙ ታግለን የሰራነው ቪዲዮ ላይታይ ይችላል። ላይክም ላይኖረው ይችላል። አንዳንዴም እናንተ ጥሩ ነው ብላችሁ የሰራችሁት ቪዲዮ ዲስላይክም ሊበዛበት ይችላል። ሁለተኛ አንድ ዩቲዩበር ማሟላት ያለበት ነገር ሌላው ቪዲዮዎች እንዴት ነው መቅረጽ ምንችለው? አንድ ቪዲዮ ስንቀርጽ የቪዲዮ ጥራት ዋናው ያስፈልጋል። ምክንያቱም እዚህ ጋር ጥሩ ቪዲዮ ብንለቅም የቪዲዮ ጥራት ካሌለው ብዙ ሰው ላያየው ይችላል ብዬ ምክንያቱም የሆነ ሰው ማየት ቢፈልግ እንኳን ክሊር የሆነ ነገር ማየት ይፈልጋል። ቪዲዮዎችን በመናቀናበት ሰዓት ያ ቅንብር ከቪዲዮዋችን ጋር ይሄዳል ወይ? ሌላው ኮፒ ሆኖ የሌላውን ሰው ቪዲዮ ምንጭን ከሆነ በኮፒራይት ሊቆልፍብን ሊዘጋብን ወይ ሊጠፋብን ይችላል። የተለያዩ ነገሮች ማሟላት አለብን። ዩቲዩብ ቻናል ለመክፈት ሌላው ስናስብ ስለ ገንዘቡ ብቻ ሳይሆን ማሰብ ያለብን አይዲያ ምን አይነት አይዲያ ብናቀርብ ወደ ሰው ጋር ይደርሳል ብለን ማሰብ አለብን። ብዙ ጊዜ የምትለቋቸው ቪዲዮዎች ለሰዎች ትምህርት ሊሆን ይችላል። ያ ሰው ግን የእናንተ ላይክ ወይ እይታ 20 30 ሊሆን ይችላል። መታገስ ነው። ምሳሌ እኔ ብዙ ጊዜ ነው ዩቲዩብ ቻናል ከከፈትኩ ብዙ ጊዜ ሰብስክራይብ እንዳያደርጉኝ ጓደኞቼ ሼር ያደርጉልኛል። የራሴን አስተዋጽኦ አደርጋለሁ። ግን እዚህ ጋር ሰው አያየውም ብዬ ለፍቻለሁ ብዬ ማቆም የለብኝም። አንድ ቀን የኔ ዩቲዩብ ቻናል ትልቅ ቦታ ደርሶ እንደማይ ተስፋ አለኝ። ጎግል ላይ እንገባና ጎግል ላይ እንገባለን። አዲስ ስለምንከፍት www.youtube.com የሚለውን እሱ ጋር ስክሪኑ ላይ የምታዩትን እንጽፈዋለን። ምክንያቱም አዲስ ልንከፍት ስለሆነ። ነባር ግን ያለን ከሆነ ቀላል ነው። ሴቲንግ ላይ እንገባና ኖርማል ስልካችን ላይ ሴቲንግ ላይ ገብተን እዛኛው ላይ ጎግል የሚል አለ። ጎግልን ስንጫን የፕሮፋይላችን አለኝ የከፈትነው ፕሮፋይላችን እዛ ላይ መክፈት እንችላለን። ግን ይሄ አዲስ ስለሆነ ነው። ዩቲዩብ የሚለውን እንጫናለን። እዚህ ጋር እንደምታዩት ከዩቲዩብ የሆነች ምልክት አለች። እሷን የምታዩትን እሷን እንጫናለን። ይሄ የኔ አካውንት ስላለው ነው። ከዛም አዲስ ልከፍት ስለሆነ አድ አናዘር አካውንት የሚለውን እንጫናለን። እንደዚህ ሲያመጣልን አዲስ ስለሆነ ምን ከፍተው እዚህ ጋር ከከፈት ነው ያለን የአካውንት ነው የሚከፍትልን። ስለዚህ ታች ጋር ክሬት አካውንት የሚለውን እንጫናለን። ከዛም ፎር ማይሰልፍ የሚለውን እንጫናለን። እዚህ ጋር ፈርስት ኔም ይላል። ስማችንን የፈለግነውን ስም ለጊዜው ለጎግል አካውንታችን የሚሆን ለጊዜው ኤኒ ስም ሊሆን ይችላል። የስም ፈርስት ኔም እና የታችኛው ደግሞ የአባት ስም እንጽፋለን። ታሊው ነው። እዚህ ጋር የአባቴን ስም እንጽፋለሁ። ከዛም ኔክስት ብለን እንጫናለን። ኔጋ ማስተካከል ያለብን ነገር በጣም እዚህ ጋር ማወቅ ያለብን ዓመተ ምህረቱ ነው። ስለዚህ መንዙን የፈለግነውን መንዝ ወሩን እንጽፋለን፣ ቀኑን የፈለግነውን እንጽፋለን። እዚህ ጋር ደግሞ ዓመተ ምህረቱን ቢቻል 1996 97 1980 ምናምን ብታረጉ ጥሩ ነው። ከዛም እዚህ ጋር ፊሜል ሜል ሚላለው ወንድ ከሆናችሁ ሴት ከሆናችሁ ስለዚህ ፊሜል እንለዋለን። እዚህ ጋር ቀኑና ወሩ የምታውቁት ካላችሁ መጻፍ ትችላላችሁ። እኔ ለምሳሌ ነው ኔክስት ብለን እንጽፋለን።
እዚህ ጋር እንደምታዩት እሱ ይሰጣችኋል። አንዳንድ ስልክ ደግሞ አይሰጥም፣ አንዳንድ ስልክ ይሰጣልና ይሄኛውን ኢሜል ሲሰጠን ከፈለግን እኛ በራሳችን መጻፍ ከፈለግን create your own ጂሜል አድሬስ የሚለውን ጽፋለን እንነካዋለን። ግን እኛ ካልፈለግን ማለት እሱ ጋር የለጠፈውን እሱ የላከልልን ማድረግ ከፈለግን እሱ የላከልንን መንካት። ይሄን የላይኛውን መርጬለታለሁ። ከዛም ኔክስት እለዋለሁ። ፓስወርድ ይላል። ፓስወርዳችንን የፈለግነውን ፓስወርድ ማይጠፋ ሁሌም የምናስታውሰውን ፓስወርድ እንጽፍለታለን። ከዛም ፓስወርድ ከጻፍንለት በኋላ እንደዚህ ስልክ ቁጥር እንድንጽፍ የራሳችን ያለንበት ቦታ ዋናው ያለንበት ቦታ ነው መሆን ያለበት። ምክንያቱም ሜሴጅ ሲላክ ቶሎ እንዲደርሰን ነው። ስልካችንን እንጽፍለታለን። ከዛም ኔክስት እንለዋለን። ኔክስት እንለው ኦሬዲ ሐላስ እንደምታዩት ጉግል አካውንት ከፍተናል ማለት ነው። ከዛም ኔክስት እንለው እዚህ ጋር የሚመጣልን ጽሑፍ አለ። ቢቻል ብናነበው ጥሩ ነው ለውቀት አንፃር። ከዛም አግሪ እንለዋለን። ያው ተስማምተናል፣ ኦሬዲ ከፈትን ማለት ነው። አሁን እዚህ ጋር ጉግል አካውንታችን ከፍተናል። አሁን ቀጥታ የምንሄደው የኛ እንትናችን ሆኗል አልሆነም እንደምታዩት ተስተካክሏል። ስለዚህ ቼክ እናደርጋለን። እዚህ ጋር ፐርሰናል ኢንፎርሜሽናችንን ማስተካከል እንችላለን። ዩቲዩብ እንገባለን። ኖርማል ዩቲዩባችን ጋር እንደምታዩት ይሄ አሁን ያስገባውለት አዲሱ ነው። አሁን የምናደርገው ማስተካከል ያለብን ነገሮች አሉ። ክሮም ላይ እንገባና ይሄ ዩቲዩብ ቻናላችንን የበለጠ ቬሪፋይ ለማድረግ ክሮም ላይ እንገባለን። ከዛም ይሄ የራሴ ስለሆነ አሁን ምንጽፈው www.youtube.com ብለን አሁንም ድጋሚ እንጽፋለን። ይሄ ክሮም ላይ ነው፣ የቀድሞ ጉግል አካውንት ላይ ነው። እንዲህ ብለን ስንጽፍ ይመጡልናል፣ ዩቲዩብ ይመጣልናል። ስለዚህ አሁን የራሴን ነው ማድረግ አሁን የከፈትኩትን ነው የምናደርገው ማለት ነው። እቺን አቅጣጫ ተጠቅሜ አሁን የከፈትኩትን ለውጠዋለሁ። እዚህ ጋር ዴስክቶፕ ማድረግ አለብን። እዚህ ጋር እቺን ምልክት ተጭነን ዴስክቶፕ እንደ ኮምፒውተር ለማድረግ ከፈለግን ዴስክቶፕ የሚለውን እንነካለን። አሁን ይሄ አዲስ ነው ማለት ነው፣ አሁን የከፈትነው ነው። እቺ ፕሮፋይላችን እንጫናለን። እዚህ ጋር እንደምታዩት ዩ ቻናል ሚል አለ። አሁን የራሴ ቻናል ነው ማለት ነው። ስለዚህ ቻናል ብለን ስንከፍትለት እንዲመጣል። ይሄ አሁን ተከፍቷል ማለት ነው። እንደዚህ አይነት ስለመጣልን ተከፍቶልናል። እዚህ ጋር ፕሮፋይላችን እንጫናለን። እንደምታዩት ዩቲዩብ ስቱዲዮ ሚል አለ። ዩቲዩብ ስቱዲዮን እንጫናለን። ታች ጋር ሴቲንግ አለች፣ ሴቲንጓን እንጫናለን። ከዛም እንዲህ ሲመጣልን እዚህ ጋር ቻናል የሚል አለ። ቻናል የሚለውን እንጫናለን። እዚህ ጋር እንደምታዩት ሚለው ይሄንን እንጫናለን። ይሄ ኢኔብል ያደረገው እኔ ቅድም ቁጥር ስላስገባውለት ነው ለናንተ ከማሳየት በፊት ድጋሚ ስላልወጣልኝ። ስለዚህ ይሄን ጋር ስገቡ ቁጥር ይላችኋል። ቁጥሩን ስትጫኑ ቁጥሩን ትጽፉለትና የራሳችሁን ስልክ ቁጥር ስትሰጡለት ቴክስት ሚል ያለ ቴክስቱን ስትጭኑ ስትነኩ በቴክስት ሜሴጅ ይልክላችኋል። ያ የተላከላችሁን ቁጥር ትሞሉታላችሁ ማለት ነው። ከዛ ሴቭ እንለዋለን። ይሄ እዚህ ጋር መጨረሻ ላይ ያልመጣላችሁ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ትንሽ ቪዲዮም ስለሆነች አሳያችኋለሁ። ቻናል ጠቃሚ ነገሮችን ደግሞ ሌሎችን በሌላ ቪዲዮ አቀርብላችኋለሁ። ቪዲዮዎችን እንዴት ማቀናበር አለብን የሚለውን ነገር ወደ እናንተ አመጣለሁ ማለት ነው። ጓደኞቼ በጣም ነው ማመሰግነው። የዛሬ ቪዲዮ ይህን ይመስል ነበር። ላይክ፣ ሰብስክራይብ ማድረጋችሁንም አትርሱ። ሂዊ ነኝ።